መሶብ የአንድ ማዕከል አገልግሎት ፍትሃዊ አገልግሎትን ለመስጠት የሚኖረው ፋይዳ የላቀ ነው ሲሉ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ተናገሩ። የሐረሪ መሶብ የአንድ ማዕከል አገልግሎት ተመርቆ ለአገልግሎት ክፍት ተደርጓል። እርስ በርስ ተመጋጋቢ አገልግሎት የሚሰጡ ተቋማትን በአንድ ማዕከል በማሰባሰብ ለህብረተሰቡ የአገልግሎት ተደራሽነትን ለማሳደግ እንደሚረዳም ነው የተጠቆመው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊያጋራን ባልደረባችን ቴድሮስ ታደሰ ከሐረር የኤቢሲ ስቱዲዮ በቀጥታ መስመራችን ላይ ተገኝቷል። ቴድሮስ እንዴት ቆይተሃል? የሐረሪ መሶብ የአንድ ማዕከል አገልግሎት መጀመሩ ምን ፋይዳ ይኖረዋል በሚለው ሀሳብ ላይ የተነሱ አጠቃላይ መልእክቶችን አካተህ እስቲ ንገረን። መልካም አመሰግናለሁ መታሰቢያ። እንግዲህ በዛሬው ዕለት በሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪና በሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ የተመረቀው የሐረሪ የአንድ መሶብ አገልግሎት በአጠቃላይ እንግዲህ በሰባት ተቋማት ወደ 20 የሚጠጉ አገልግሎቶችን በመስጠት ነው አገልግሎቱን የጀመረው። እንግዲህ በአጠቃላይ በሂደት ደግሞ እነኚህን አገልግሎቶች በማስፋት ተጨማሪ አገልግሎቶችን በማካተት ለህብረተሰቡ ፈጣን አገልግሎትን ተደራሽ ለማድረግ እንደሚሰራም ነው የተጠቆመው። እንግዲህ በአጠቃላይ በተለይ ቀደም ሲል አንቺም እንዳነሳሽው ተመጋጋቢ የሆኑ አገልግሎቶችን በአንድ ማዕከል በመስጠት የተገልጋዮችን እርካታ ለማሳደግ የሚረዳ መሆኑም ነው ማዕከሉ የተጠቆመው። የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ በዚህ ወቅት እንዳነሱት እንግዲህ በአጠቃላይ በሲቪል ሰርቪስ መስክ እንግዲህ የተለያዩ ሪፎርሞች ሲከናወኑ መቆየታቸውን አንስተዋል። በዘንድሮ ዓመት እንኳን የአዲሱ የመንግስት ሰራተኞች የደሞዝ ማሻሻያን ለአብነት አንስተዋል። ይህም እንግዲህ አጠቃላይ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል መሆኑን ነው ያነሱት። የመሶብ የአንድ ማዕከል አገልግሎትም እንግዲህ የዚሁ አንድ አካል መሆኑን ነው የተናገሩት። በእንደዚህ አይነት ተቋማት ደግሞ ብቁና የሰለጠነ የሰው ኃይልን እንዲሁም ደግሞ በቴክኖሎጂ የታገዘ አገልግሎትን በመስጠት በተለይ ተገልጋዮች የሚያደርጉትን ምልልስ አገልግሎት ለማግኘት የሚያደርጉትን ምልልስ ለማስቀረት እንደሚሰራ ነው ያነሱት። ለዚህም መንግስት ከፍተኛ ክትትልና ትኩረት እንደሚያደርግበት አንስተዋል። በተለይ ዘመኑ የሚፈልገውን ህብረተሰቡ የሚፈልገውን አገልግሎት ፈጣንና ቀልጣፋ አገልግሎት በመስጠት ረገድ እንዲህ አይነት ማዕከላት የሚበረታቱ መሆናቸውን አንስተዋል። እንዲሁም የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ በአጠቃላይ በተለይ ከአገልግሎት አሰጣጥ ጋር የሚስተዋሉ ዝለቶችን ለማስቀረት ሰው ተኮር የአገልግሎት ልዕቀትን ለማሳለጥ እንዲህ አይነት ተቋማት እጅግ በጣም ሚናቸው የላቀ መሆኑን አንስተዋል። አጠቃላይ በ8 ክልሎችና በ2 የከተማ አስተዳደሮች ወደ 16 የሚጠጉ የመሶብ የአንድ ማዕከል አገልግሎት በስራ ላይ ይገኛሉ። ዛሬ የተመረቀውና ወደ አገልግሎት የገባው የሐረሪ የመሶብ የአንድ ማዕከል አገልግሎት ደግሞ ይህንን አሃዝ ወደ 17 ከፍ እንደሚያደርገው ነው ያነሱት። እንግዲህ መንግስት በሲቪል ሰርቪስ ሪፎርም ላይ ትልቅ ትኩረት ሰጥቶ እየሰራ እንደሚገኝና የመሶብ የአንድ ማዕከል አገልግሎት ደግሞ ይህንን አንድ ደረጃ ከፍ እንደሚያደርገው አንስተዋል። በአጠቃላይ እንግዲህ በእለቱ የተላለፉ መልእክቶች ይህንን ይመስላሉ። ቴድሮስ ለመረጃዎቹ እናመሰግናለን። መልካም ጊዜ።